ሰላም ሰላም የዮርዲ ቤተሰብ ፋሚሊ ሰላም ብያለሁ። የዮርዲ ኤቱ ፋሚሊ ሰላም ብያለሁ። ዛሬ የፍርኖ ዱቄት እንጀራ አሰራር አሳያችኋለሁ። ለመዳብ ቅመሞች ኢጃዛ ቤት ላላችሁ ልጆችም እዚህ ጋር ፍርኖ ዱቄት አምሼ አዘጋጅቼ አቀዝቅዤ በደንብ አሽቼ አብክቼዋለሁ። እዚህ ጋር ደግሞ እርሾዋለሁ ለብቻው ማለት ነው። በደንብ መታሸት አለበት። እኔ ለ5 ደቂቃ ነው በደንብ ያሸሁት ማለት እዚህ ጋር አሁን ከእርሾዬ ጋር ቀጠን አደርገዋለሁ ማለት ቀጠን ማለት አለበት። ቀጠን ብላችሁ ለአንድ ቀን ማስቀመጥ አለባችሁ። ለአንድ ቀን ክድን አድርጋችሁ ለአንድ ቀን አስቀምጡት። እንጀራው ለየት ያለ ነው የሚወጣላችሁ። እኔ ግን አብሽ ጨምሬበታለሁ። ትንሽ ጨው አብሽን ቆልታችሁ ካላችሁ አብሽ ጨምሩበት። ለምን ጣዕሙን እንትን እንዲልላችሁ ማለት ነው። እዚህ ጋር አሁን ቦክቶልኛል። ከላይ ያቀረረውን አነሳዋለሁ ማለት ነው። እንደፈዋለሁ። ከዛ እንደዚህ አርጌ አሁን ወደ ምጣዴ ውጤቱን ታዩታላችሁ። ውጤቱ እንጀራው ሲበላ ራሱ ማለት ጣዕሙ ለየት ያለ ነው። በቃ እውነቴን ተበልቶ አይጠገብም። ይሄን የመሰለ እንጀራ ወጥቶልኛል። እዩት። ጋግራችሁ ብሉ። ፍርኖ ዱቄት ቤታችሁ ውስጥ አለ። አምሳችሁ አቀዝቅዛችሁ በደንብ አሽታችሁ አብኩታችሁ ብሉ። ሰብስክራይብ ያረጋችሁኝ ላይክ እንዳትረሳ፣ በላይክ ጀምሮ ሰብስክራይብ ያረጋችሁ ላይክ፣ ኮሜንት እቀበላለሁ፣ አስተያየት እቀበላለሁ። በላይክ